መጽሐፍ ቅዱስ ክፍል መዝሙር ዳዊት ምዕራፍ በእናንተ በያዛችሁ 77 ቀንፍ 78 አውጡት። አዲስ መደበኛ ያዛችሁ ደግሞ 78 አውጡና እዛ ጋር የሚናገረው የእግዚአብሔርን ቃል ከቁጥር 10 ጀምረን እንመለከታለን። ስብከቴ ርዕስ የሚጽፉ ሰዎች ካላችሁ በሚጠፋ ነገር የማይጠፋውን አታጎራረም ይላል። ያዙ አጠገብ ያለ ሰው በሚጠፋ ነገር በል የማይጠፋውን አታጎራረም ይበል። ኢየሱስ ጌታ ነው። የእግዚአብሔር ኪዳን አልጠበቁም። የእግዚአብሔር ኪዳን ምን አላሉ? አልጠበቁም። በሕግ መሰረትም ለመሄድ እምቢ አሉ። እርሱም የሰራው ስራን ያሳያቸውን ድንቅ ነገር ረሱ። አባቶቻቸው በዓይናቸው እያዩ በግብፅ ሀገር በጣኒዎስ ምድር ታምራት አደረገ። ባህሩን ከፈለ ያሻገራቸው፣ ውሃንም እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊትም ሁሉ በእሳት ብርሃንን አለቱን በምድር ባዳ ሰነጠቀ። እንደ ባህሩ የበዛ ውሃ አጠጣቸው፣ ምንጩን ከቋጥን አፈለቀ፣ ውሃንም እንደ ወንዝ አወረደ። እነርሱ ግን በምድረ በዳ በልዑል ላይ እርሱ ላይ ኃጢአት መስራታቸው ቀጠሉ። እጅግም የተመኙትን ምግብን በመጠየቅ እግዚአብሔር በልባቸው ተፈታተኑት። እንዲሁም ብሎ በእግዚአብሔር ላይ ተናገሩ። እግዚአብሔር በምድር ባዳ ማድ ማሰናደድ ይችላልን? አለቱን ስመታ ውሃ ተንጠላጥሎን ጅራቶች ጎርፉ ታዲያ እንጀራውን መስጠት ይችላልን? ስጋውን ለሕዝቡን ሊያቀርብ ይችላል? እግዚአብሔር ይህንን ሲሰማ እጅግ ተቆጣ። በያዕቆብ ላይ እሳት ነደደ፣ ቁጣውም በእስራኤል ላይ ተነሳ። እግዚአብሔር አላመኑም፣ በእርሱም ማዳንን አልታመኑም። እርሱ ግን ከላይ ደመናውን አዘዘ፣ የሰማይ ደጆቹን ከፈተ፣ ይበሉ ዘንድ መና ዘነበላቸው፣ የሰማይ መብልን ሰጣቸው። ሰዎቹን የመላእክትን እንጀራ በሉ ጠገቡ፣ እስከሚተርፉ ድረስን ምግብን ላካቸው። የምስራቅን ንፋስን ከሰማይ አስነሳ፣ የደቡብን ንፋስን በኃይሉን አመጣ። ስጋውን እንደ አፈር የሚበረቱን ወፎች እንደ ባህሩ አሻዋ አዘነበላቸው። በስፍራቸውን ውስጥን በድንኳናቸው ዙሪያ አወረደ። እነርሱንም እስኪጠገቡ ድረስ በሉ፣ እጅግን የጎመጁትን ሰጥቷቸዋል። ነገር ግን ገና ምኞታቸው ሳይራኩ ምግብ ገና በአፋቸው ውስጥ እያለ የእግዚአብሔር ቁጣ በላያቸው ላይ መጣ። ከመካከላቸውን ብርቱ ነኝ ባዮችን ገደለ፣ የእስራኤልን አበባ ወጣቶች ቀጠፈ። ይህንን ሁሉ ሆኖ በበደላቸውን ገፉበት፣ ድንቅ ስራቸውን አላመኑ። ለዚህ በዘመናችን በከንቱ በዚያም ዘመናቸው በከንቱ እድሜያቸውን በድንጋጤ ጨረሰ። እርሱም በገደላቸው ጊዜ ፈለጉ፣ ልባቸው በመሻት ወደ እግዚአብሔር ተመለሱ። እግዚአብሔር አለታቸው ልዑል አምላክ ቤዛችን እንደሆነ አሰቡ። ነገር ግን በአፋቸው ሽንጎላት በአንደበታቸው ዋሹት። ልባቸው በእርሱ የጸና አልነበር፣ ለኪዳኑም የታመኑ አልነበሩ። እርሱ ግን ማሪ እንደመሆኑ በደላቸውን ይቅር አለ፣ አላጠፋቸው። ቁጣው ብዙ ጊዜ ጌታ በማትን ሁሉ አላወረደ። ወጥቶም የማይመለስ ንፋስን ጋር ስጋ ለባሾች መሆኑ አሰበ። በምድረ በዳ ስንት ጊዜ በአመፁበት፣ በበረሃ ምን ያህል አሳዘኑት። ደጋግሞም እግዚአብሔርን ተፈታተኑ፣ የእስራኤል ቅዱስ አስቆጡት። እርሱ በዚያም ቀን ከጠላት ይታደገን ያንን ኃይሉን አላስተውሉ ነው። በግብፅ ያደረገውን ታምራትን ምልክትን በጣኒዎስ በረሃ ያሳየው ድንቅ ስራን አላሰቡ። ወንዞቻቸው ወደ ደም ለውጦ ከጅረቶቻቸው መጠጣት አልቻሉም። የዝንብን ሰራዊት ሰደደባቸው፣ ነደፋቸው፣ ጎንችሮችን ላከባቸው፣ ሰዎችን አጠፋቸው። አዝመራቸውን ለኩብኩባ ሰበላቸው፣ ለአንበጣ ሰጣቸው። ወይን ተክላዎቹን በበረዶውን የበለስን ዛፎችን በውርጭ አጠፋ። ከብቶቻችን ለበረዶ የከብት መንጋዎቻችን ለመብረቅ እሳት አደረገ። ጽኑ ቁጣቸው በላያቸው ነደደ። ማቱንን የቅናትን ቁጣ መቅሰፍቱን ላከባቸው፣ አጠፋ። የመላእክ ሰራዊትን ሰደደባቸው፣ ለቁጣው መንገድ አዘጋጀ። ንፋሳቸውን ከሞት አላተረፉ፣ ነገር ግን ሕይወታቸው ለመቅሰፍት አሳልፎ ሰጠ። ቀጥላችሁ እናንተ አንበቡ። ኢየሱስ ጌታ ነው። ደስ ካላችሁ ለጌታ ክብር። አጠገብ ያለ ሰው በሚጠፋ ነገር በልስ የማይጠፋ አምላክህን አታጎራረም በል። አሜን አሜን አሜን። በዚህ ስፍራ የምናየው የእግዚአብሔር ቃል የምናገረው በጣም በዚህ ዘመን እኛም ይነከናል፣ ይዳስሰናል። በመቀጠል ደግሞ አቅጣጫ ያሳየናል። ጌታ ይመስገን። ብዙ ጊዜ እኛ እግዚአብሔርን የምንጠይቀው ጥያቄዎች ለእግዚአብሔር ከብዶ ሳይሆን በጣም ትንሽ የሆነ ነገር ነችና ለእኛ ከባድ፣ ለእግዚአብሔር ግን በጣም ጥቂት ነገር፣ ትንሽ ነገር። በዛ ማነት ደግሞ በእግዚአብሔር ፊት እናጎራረማለን፣ ከእግዚአብሔር ፊት እንዲወጣ ያደርገናል። በዚህ ስፍራ ላይ የተደረገው ታምራት አይነት በዚህ ዘመን ሊደረግ አይችልም፣ ማንም ሊያደርግ አይችልም። ይህ የተደረገው ታምራትን ድንቅን እየተመለከቱ በእግዚአብሔር ላይ ደፍሮ አፉን ከፈቱ። ዛሬም ደፍሬን አፍ ምን ከፈቱ ሰዎች ምናልባት ሊኖር ይችላል። እግዚአብሔር ቢሰጥም ትክክል፣ ባይሰጥም ትክክል። አጠገብ ያለው ሰው ያዝና እግዚአብሔር በልስ ቢሰጥህም ባይሰጥህም ትክክለኛ አምላክ ነው። አሜን ትላላችሁ ወይ?
በዚህ ስፍራ ላይ የምናገረው 10 ጀምሮ የእግዚአብሔር ኪዳን አልጠበቁም ይላል። ሲጀመር በደም ስሙል እስራኤላውያን በግብጽ ምድር ሲሰቃይ እግዚአብሔር ሆይ ከዚህ አውጣይ ያሉ ያማሩ ንግግር በደንብ ከተናገሩ ልክ እግዚአብሔር እነሱ ተመልክቶ ከወደቁበት ከድካም ያነሳበት የእግዚአብሔር ራራህነት በዛ ይመለከታል። የሚነሳ የሚሆን ሰው የሰለጠነ ሰው ሳይሆን ያልሰለጠነ ሰው ደካማ ሙሴን አንስቶ እግዚአብሔር ለሕዝብ ክዳን ካለበት ከባርነትን እጅግ በጣም እጅ ባብ የሚያስጨንቅ ተአምራት አድርጎ ሲያስወጡ አይናቸው ያያል። አሁን እነሱ ያደረገው ያወራ ነው እነሱ ያደረገው ሰምተን እየተናገረን ያለ ነው እንጂ በአይናችን ያየነው ነገር ሳይሆን የተጻፈው እውነት የእግዚአብሔር ቃል እውነት እንደሆነ ተቀብለን እያስተማረን ያለ ነው እንጂ በዚህ ጉዳይ አልነበረም። በዛ ሰዓት ግን እግዚአብሔር በግብጽ ምድር በፈርዖን ጨምሮ በግብጽ ምድር ላይ ያደረገው ተአምራት ሲሻገሩ ኤርትራ ባህር እንደ ግድግዳ ሲያቆሙ በምሽት ምንም ሲያበራ ብርሃን ሲያመጣ ቀን ላይ ደግሞ ፀሐይ እንዳይጎዳቸው ደመና ያመጣ አንከባክቦ ምን ላድርግ ምን ልስጥሽ እያለ እንደምታንከባከብ ማለት ነው። ያንከባከበ ከዛ ባርነት እግዚአብሔር በሰላም አሻግሮ ያመጣው ታምራትን ምን አደረጉ? ረሱት። እጅግ የገረመ ነገር የረሱበት ምክንያት ነው በጣም ያሳዘነ። ለሆድ ምክንያት ነው የረሱት። ምን ምክንያት ነው? አጠገብ ያለው ሰው ሆድን ተጠንቀቅ በለ። ሆድን ተከታትለ የምትሄድ ከሆነ ትወርቃለህ በለ። እየሰማችሁ ነው? በምን ምክንያት ነው? ሆድ ምክንያት ነው። ሆድ ምክንያት ነው። እጅግ በጣም የገረመ ነገር እዚህ ጋር ሌላ ነገር እንኳን ቢሆን ትንሽ ችግር የለውም ትለዋለህ። ግን እዚህ ጋር በሆድ ምክንያት እግዚአብሔር ስጋ መስጠት ይችላል አይደለም? አንድ ጊዜ ስጋ 40 ዓመት ሙሉ በግረ በዳ የሰሩ የለም ደረከሙ የለም ምንም ነገር መንገድ ላይ የሚበላ ነገር የለበት አንድ ነፍስ ሳይሞት አንድ ጉዳት ሳይደርስ እግዚአብሔር በታምራት አሻግሮ ሳለ በእግዚአብሔር ላይ አፍ ከፈተ ተቆጣሉ ማለት ነው። ለቁጣ አስነሳ ማለት። ስለዚህ ወዳጆች ወንድሞችና እህቶች ዛሬም ይሄ ቃል የሚያስተምረው ወደ ህይወታችን ዞር ብለን እንድንመለከት ይነገረናል። ዞር ብለን እንድንመለከት ዞር ብለን ምናልባት ማለት ነው ያልተሳኩ ነገሮች አሉ። አሁንም ድሮም ነበሩ ያልተሳኩ ነገሮች አሁንም አሉ፣ ወደፊትም ይቀጥላሉ። ከኔ ጋር ናቸው ወይ? ሁሉ ተደልድሎ ልትሄዳል። ከኔ ጋር ናቸው። ያልተሳኩ ነገር በፊት ምን አሉ ነበሩ፣ አሁንም ምን ሆናሉ? ይኖራሉ፣ ወደፊትም ይቀጥላሉ። ስለዚህ በተበላሹ ጉዳይ ያልተሳካ ጉዳይ ሁሉ ያጎራረም ይቀጥላሉ ካል ከመንገድ ትወርቃል፣ ከቅድስና ትወርቃል። እግዚአብሔር ለአንተ ከያዘው ነገር ወደ ዳር ትወጣል። ስለዚህ የሚያስፈልገን ነገር እግዚአብሔርን በሁሉም ትክክል ማለት ነው። ሃሌሉያ። እና ኪዳንን አልጠበቁ ካለ በኋላ ምንድነው ይላል? በሕጉ መሰረትም ለመሄድን እምቢ። ያ ማለት እምቢ ማለት ነው ታውቃላችሁ፣ አለማስተዋል አይደለም፣ አለመገነዘብ አይደለም። እየገነዘቡ እየሰሙ እያዩ መንገዱ ይሄ እንደሆነ ያወቁ በዚህ እንሄዳለን። አያዋጠንም። ለምን? ስጋ የለም ተርበናል፣ ውሃ የለም ተጠምተናል። ከኔ ጋር ናቸው ወይ? እምቢ አሉ ይላል የእግዚአብሔር ቃል። እምቢ ማለት እያዩ እምቢ ማለት ነው እንጂ ሳያስተውሉ እምቢ ማለት አይደለም። ያስተውላሉ፣ ይገነዘባሉ፣ ያደረገው ነገር ይገባላችኋል። ነገር ግን ምን አሉ? እምቢ አሉ ይላል እግዚአብሔር ቃል። ዛሬም እንደሚያድን ዛሬም እንደሚያስመለጥ ዛሬም አንተ ካለበት ቦታ እግዚአብሔር ማውጣት እንደሚችል ትረዳለህ። እምቢ የምትሉ ሰዎች ካላችሁ እግዚአብሔርን ታዘዙ። ኢየሱስ ጌታ ነው። እርሱም የሰራው ስራ ያሳያቸው ድንቅ ነገር ረሱ እንዳላደረገ ማለት ነው። ዛሬ እዚህ መቀመጣችን እንደ ድሮ እንደጓነ ሰዎች እንደሚያደርጉ አጥር ዙሪያ ሆነ ነው እንጂ ወደ ውስጥ መግባት አትችልም። አጥር ዙሪያ ሆነ ነው የምትቆመው። እግዚአብሔር በልጁ አማካኝ በመስቀል ላይ ደምን አፈሰው ወደ ቅዱስ ቅዱሳን እንዲገባ በርን ከፍቶ ሕይወት ቀዶ ሰጥቶ ሳለ ነገር ግን ያ ቅዱስን ስራ ረስተን እነሱና ጎራረብ በደም ስሙልን ሊመጣ ላለው ከምድራዊ ሀብት ከምድራዊ ክብር ልክ ያለፈነው ነገር አይወዳደርም። ሲጀመር በሀብት ብዛታችን በገንዘብ ብዛታችን በስኬት ብዛታችን ሲጀመር መዳንም አንችል ኢቨን በደም ስሙልኝ ነገር ምድራዊ ቢኖርም ባይኖርም እግዚአብሔር ሊቦና አይን ባይከፍት ኖሮ ወደ ጌታ ዞር ማለት አንችልም፣ መከተልም አንችልም። እሱ ስለረዳ እየተከተለን ያለ ነው። አጠገብ ያለ ሰው እሱ ጌታ ስለረዳ እየተከተልክ ነው ማለት ነው። ኢየሱስ ጌታ ነው። ስለረዳ እየተከተለን ያለ ስለረዳ ከሱ እየተማረን ያለ ስለረዳ ነው ዛሬ ወንበረ ኮራብ ላይ እየተቀመጠን ያለ ነው እንጂ በጉልበታችን ቢሆንም አንችልም። እንችላለን? እሱ። ስለዚህ ወንድሞችና እህቶች መገነዘብ ያለባቸው ነገር እሱ ሁሉ ጊዜ ምንድነው? ትክክል ነው። በስራው ምንድነው? ሲገል ትክክል ነው፣ ሲያኖር ትክክል። እንግዳ መሆን የለብንም። በእግዚአብሔር ስራ ላይ እግዚአብሔር ማመስገን ማድነቅ ይገባል እንጂ ማጎራረም አይገባም። ምናገረም ከሆነ ተቃራኒ ፓርቲ ላይ ነው ያለው። ነገር ናችሁ እንደኔ ያለው ተቃራኒ ፓርቲ ነው ያለው፣ ተመሳሳይ ፓርቲ ሳይሆን ማለት ነው። ምሳሌው አንድ ሰው ከአንድ ሰው ጋር ቢጣላ አጠገብ ያለው ሰው ከሁለቱ እሱ ለምንድነው እንደዚህ ያጠፋ መጀመሪያ የሚለው ከሆነ ያኛው እየደገፈ ነው ማለት ነው። እንደዚህ የሚያደርገው እንደዚህ ማድረግ አልነበረም ብሎ ሲያወራው ያኛው እየደገፈ ነው ማለት ነው። እውነቱን ያወራ ማለት ነው። ስለዚህ ታጎራረው ማን
እየደገፋችሁ ነው። ሰይጣን እየደገፋችሁ ከሱ ጋር ናችሁ ማለት ነው። ስታመሰገኑ ጌታ እየደገፋችሁ ነው ማለት ነው። ማቆራረ ማለት በቃ መጫጨፍ ዝም ብላችሁ በቃ ዝም ብላችሁ ማውራት እንደዚህ ለምን አለ ለምን አታየኝም ለምን እንደዚህ ነው ለምን አለለም አምላኬን ለምን ወይ አይደለም አጠገብ ያለ ሰው አምላኬን ለምን አይባልም ማለት እኮ ያ አይደለም ማለት እኮ ያ ነው አይደለም ለምን ይባላል አይባልም ክብሩ ነው ኢየሱስ ጌታ ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። አባቶቻቸው በአይናቸው እያዩ በግብጽ ሀገር በጣኒዮስ ምድር ተአምራትን አደረገ። ባህሩንም ከፍሎ አሻገራቸው፣ ውሃንም እንደ ክምር አቆመ። ቀን በደመና መራቸው፣ ሌሊትን ሁሉ በእሳት ብርሃንን አለቱን በምድረ በዳ ሰነጠቀው። እንደ ባህር የበዛ ውሃ አጠጣቸው፣ ምንጩን ተቆጥቋጦ አፈለቀ፣ ውሃውን እንደ ወንዝ ወረደ። እርሶ ግን በምድረ በዳ ልዑልን ምን አደረጉ? በማመጽ በእርሱ ላይ ኃጢአት መሰራታቸውን ቀጠሉ፣ ወደ ኋላ አላሉ ማለት ነው። ስለዚህ ይሄ ዛሬ እኛ ምንድነው የሚያስተምረን? ተምረ አንብበ ማለፍ ሳይሆን ዛሬ ምንድነው የምናስተላልፍ? ምንድነው ጎድሎ ነገር ያለው በህይወትሽ ላይ? በህይወት ላይ ጎድሎ ነገር ብዙ ነገሮች አሉ። በዚህ ምክንያት እግዚአብሔር የጠራ ያለ ወንድም ይቴ ዛሬ ምን ነገርሽ ነገር አንተ ስትረጋጋ በእግዚአብሔር ኃይል ሆነ ስትረጋጋ የእግዚአብሔር ነገር ወደ አንቺ ይመጣል። ስታቆራረም ከሆነ የባሰ ወደ ሌላ እርምጃ ይሄድን ያለው ባይዞይ መገነዘብ አለባችሁ ነገር ምንድነው? ይሄ እስራኤላዊ እግዚአብሔር ላይ እንዲቆራረም የሚያደርገው ምንድነው ብላችሁ ከጠየቃችሁ ድሮ የነበረው ባሪ አድርጎ ገዝቶ የነበረው ነው። ከነጋር ናችሁ ባሪ አድርጎ ገዝቶ የነበረው ስፕሪት ነው። መቼ ነው የገዛው? ጭቃ እንድረገጡ ረጅም ዓመት ባሪ አድርጎ በቃ በእነሱ ስጋ አምጥቶ ይመቻቸዋል። ስጋ እንደ ጉድ ነው ግብጽ የሚያበዛው። ሆድ አይከለከልም። ሆድ እንደ ጉድ ነው የሚበላው፣ ግን ስራውም ደግሞ እንደዛው መከራ ነው የሚያሳዩት። እና ከዛ የተነሳ ያንን ስጋ ነው የሚመኙት። እዚህ ጋር ደግሞ ስጋ የለውም፣ ገና ነው፣ ምድረ በዳ ነው። እግዚአብሔር ስጋ ይሰጣል፣ እግዚአብሔር ውሃ ለመጠጥ ይሰጣል። አሁን ምድረ በዳ ነው፣ ወዳችን ተርበዋል። አሁን ደም ስሙን ተራ ነገር ላይ እግዚአብሔር ማማረጥ ምን አይነት ተቃራኒ እንደሆነ ክፍተት እንዳለ መገነዘብ አለባችሁ ወንድሞችና እህቶች። በበላ ብቻ አይደለም የት የሚጠፋ ነው፣ መኪና የሚጠፋ ምድር ላይ ያለው እጅብት የሚጠፋ ነገር ነው፣ ተጠቅልሎ የሚጠፋ የማይጠፋ ለዘላለም የሚኖር እሱ ብቻ። አሜን 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 አሜን። አሁን በሚጠፋ ነገር የማይጠፋ ማጎራር ምን አይነት ድካም ነው? በሚጠፋ ነገር ላይ በአምላክ ላይ አፍ መክፈት ምን አይነት ድካም ነው? ሰው ቢሆን ከዙሪያ ምን ይሆናል? ይጠፋል። 1 ዓመት 2 ዓመት 3 ዓመት አራ ከሱ ጋር እንደዚህ ጓደኛዬ አለ፣ ቤተሰብ አለ፣ ወዳጅ አለ፣ ከማንም ይበልጥ አጠገቤ ላይ እሱ አለ ብለን አለቃቅሰን ጓደኛ ብለን አቅፈን ያዘው ጆር ዞር ብሎ ሲካድ እሱ ለዘላለም አለ። ጀርባ ሰው ሲመለስ እሱ ለዘላለም አለ። ያለው ሳንቲም ያለው መኪና ተገለባብጦ የሆነ ነገር አድርገው ድራሹ ሲጠፋ እሱ ለዘላለም እናት አባት ሲከድሱ ለዘላለም አለ። ስለዚህ አለ እሱን ማማረር ሌላ ቦታ ነው የሚያስኬድ። አሁንም ባይጆይ ማለት ነው ኪዳን ስላለ አንሄድም። አጎራርመን ራሱ እኮ እግር መተን ማረን ነው የምንለው። ከነጋር ናችሁ ምንድነው የምንለው? ማረን። ፍቅር ስላለ ምንድነው የምንለው? ማረን። ይሄ ምንድነው? ኪዳና ይወደናል፣ ትወዳለህ ማለት ፍቅር አለ። አሁን በስቆይ አንዳንድ ትዳር ውስጥ ሄዳችሁ እየወደዱ ያልካሉ በኋላ ትንሽ ሳይቆይ ደግሞ ፍቅር ማረን ከነጋር ናችሁ። እንዴ ነው ትዳር አጋጥሞ አያውቅም? ዝም ብሎ ትንሽ ተነጫንጮ ማለት ነው። ወዲሁ ተናጫጭ አሁን ደግሞ ወደ ሌላ። ይሄ ምንድነው? መውደዳ ፍቅር አለው ማላቸው ማለት ነው። አላማ የእግዚአብሔር አላማ ፍቅር አላቸው። እሱም አጥልም እሱም አይጥላትም እሷ ማለት ነው። ይዋደዳሉ ማለት ነው። እንደዚህ አሁን ደከመን ምናልባት በእግዚአብሔር ዞር ብለን ተመልሰን መጥተው አሁን ደግሞ ማራ የምንለው ደግሞ ምንድነው? በፍቅር ተሳስረናል ማለት ነው። ኢየሱስ ጌታ ነው። አጠገብ ያለው ሰው ከእግዚአብሔር ጋር በፍቅር ተሳስረሃል ማለት የትም አታመልጠህም። ሃሌሉያ ሃሌሉያ። ሳንወድ የወደደ እሱ ስለሆነ ሳንመርጥ የመረጠ እሱ ነው። ነገሮቹ ሲጨላለሙ አሁኑ መጠጊያ ማን ነው? ሰው ብቻ። ሰዎቹ ምን ብዬ የምላወራ አገር እንኳን ቢከድ መጠጊያ ማን ነው? በቃ በማጎራረ ምክንያት ሽቆ አንድ ነገርና ምድረ በዳ የሆነ አይተን ከኢትዮጵያ ውጪ የሚባሉ ምድረ በዳ ሄዳችሁ የሀገር ሰው ወይ አንተ የምትወዱ ሰዎች መንገድ ላይ ይዘው ቢታገኙ በቃ ጠፋው ብዬ ነበርኩ ወዳጄን አገኘሁት ብላችሁ አታውቁም ማለት አጋጥሞ ያውቃል? በቃ ወይ ከሀገር ውጪ ወይ ምድረ በዳ ወጣችሁ በቃ ጠፍቻለሁ ወድቄያለሁ ብዬ ነበርኩ። አሁን ግን ወዳጄ ስላገኘው አልወድቅም። ስለዚህ እኔ ቢሞትም እንኳን ያደርሰኛል ቤትን ያውቃል ብላችሁ ወይ ቤተሰብ ያውቃል ወይ አገር ያውቃል ብላችሁ የምታስቡ ሰው ላያጋጥማችሁ ይችላል። ይሄ አሁን ምን ማለት ፈልጌ ነው? ኤሉ የተናገርከው ነገር እናንተ ነገር በእናንተ ህይወት ላይ የእግዚአብሔር ዓላማ ኪዳን ካለ
አሁንም ተናደ ተመልሰን እንመጣለን። አሁን የሆነ ነገር አድርገን የሆነ የሚያደርስ የሚራራ አምላክ እንዳለ ከሱ ጋር በፍቅር እንታሰራለን። ጌታ ይመስገን። ስለዚህ እግዚአብሔርን አታጎራረሙ። አጠገብ ያለው ሰው ዛሬ መልእክት በልስቲ እግዚአብሔር ላይ አታጎራረሙ። ሲታጎራረም እያገኘክ ሳይሆን እያጣናው ወል አሜን አሜን አሜን። ሃሌሉያ ሃሌሉያ። መንፈስ በመካከላችን አለ፣ ይረዳናል። ጸጋ አለ፣ ይረዳናል። ማንኛው ድካም ካለ ደግሞ ይነቀናል። በኢየሱስ ስም ይነቅላል። በደም ስሙልን። ማንም ሰው እግዚአብሔር የወደደ በእግዚአብሔር ላይ ግር ለመዝረጋት ወይ አፍን ስንፍና ለመናገር የሚቸኩለው በራሱ ፍቃድ አይደለም። በራሱ ፍቃድ አይደለም። ምሳሌና አንተ ጋሽ አስቀምጠናል መጽሐፉን። ይሄ ሰውዬው ሐሳቡ ወደዚህ ለመሄድ ነው። ሐሳቡ ከኔ ጋር ናቸው። ወዴት ነው? ወደዚህ መሄድ ነው። ወደዚህ ማለት ወደ ቅድስና አካሄድ ወደዚህ ለመሄድ ነው። ደግሞ ከኋላ ሆኖ የሚገፋ አለ። ወይ ከዘር የመጣ ወይ ከጎደ ከተለያየ አቅጣጫ የተሟል ሟርት መንፈስ ክፋት መንፈስ አለ። ወደዚህ እንዳይሄድ ስለሚከለከል በእግዚአብሔር ላይ እንዲጎራር የሚያደርግ የሚገፋፋ አይታይም እንጂ የሚገፋፋ ነገር አለ። የሚገፋፋ ወደ ኃጢአት የሚገፋፋ ወደ ክፋት የሚገፋፋ ትክክለኛ የወንጌል መንገድ እንዳይሄድ ወደ ሌላ መንገድ የሚገፋ ከኋላ ሆኖ እንደዚህ በቃ አሁን እሱ መሄድ አይፈልግም፣ ማጥፋት ማበላሸት አይፈልግም። ግን ምን ያደርጋል? ይገፋዋል። ከኋላ ሆኖ ምን እንዲያደርግ? እንዲበድል፣ ምን እንዲያደርግ? ከመስመር እንዲወጣ፣ እግዚአብሔር እንዲያጠፋ፣ በእግዚአብሔር ፊት ላይ በደል እንዲናገር፣ እንዲያጎራረም ያደርገዋል። ከኋላ ሆኖ ማለት ነው። ሰው እግዚአብሔር የወደደ በእግዚአብሔር ላይ በፍጹም ለምን በብሉይ ኪዳን ላይ ያለው የስነ ስርዓት ይሄ ነው። በአዲስ ኪዳን ስንመጣ ዛሬ መቀመጣችን ዛሬ አሁን ቅድም እንደ ጉድ አመልክናል አለ። ጊዜ ካለን በኋላ ምን እናመልካለን? የምናመልከው ነፃ ወጥተህ ነው። እዳ አለ ብትል ታመልከዋለህ። ሰርቶ ስለተጨረሰ ነው። ለማይገባ ሰዎች ሌላ ነገር ነው የሚመስለው። እዛ ጋር ሲዘሉ አይቶ ስታመልኩ አይቶ ክርስቶስ በመስቀል ሰው ሰርቶ ምን አደረገ? ጨረሰማ። ጴንጤዎች እኮ እንደዚህ ለምንድን ነው የሚዘሉ ሲባል አለቀላቸዋ። አልቋል። እዳ የለባቸውማ። አጠገብ ያለ ሰው እዳ የለብህም በል መሰለኝ። ከኔ ጋር ናቸው ወይ? እንደዚህ ምን ዘለው እንደዚህ የምናመልከው ለምንድን ነው? እዳ የለንም። በመስቀል ላይ ባበሰደም ልጅ ሆነናል። በደል የለም። ኢየሱስ ጌታ ነው። አንድ ሰው ኢየሱስ ጌታ ነው ይበል። ክብር ለጌታ ይሁን። እዳ የለም፣ ኩነኔ የለም፣ ለነገር ስጋት የለም። የት ትገባለህ? ቆይ እሺ፣ አንድ ሰው በቃ ወይ ሚስት ሲያገባ የሆነ ከባድ ምስጢር ያለ ያ ምስጢር ሳይነገር ሚስቶ ቢያገባ ከዛ እየኖረ ያ ምስጢር እንግዲህ ወዲያው ሄዶ መገለጥ አይቀርም ልበልና ከዛ በኋላ የሚኖረው ትዳር ለምን ይሆናል? ይፈራል። ለምን? ይሄ ምስጢር ከተገለጠ ምን ትለኛለች? ይሄ ምስጢር ከተገለጠ ምን አትልም ማለት አይልም ይላል። ምን ትሆናለች? ይሄ ምስጢር ከተገለጠ እንዴት ሆናለሁ? ይሄ ምስጢር ከተገለጠ እንዴት ማለፍ እችላለሁ?